ሰላም ውድ የዩቲዩብ ቤተሰቦች በሙሉ ዛሬ የማሳያችሁ እንዴት አድርጋችሁ በነፃ ዳታ መጠቀም እንደምትችሉ ነው። አሁን በመጀመሪያ ኤችቲቲፒ ኢንጀክተር የምትለው አፕሊኬሽን ፕሌይ ስቶር ላይ እናወርዳለን ማለት ነው። እሺ ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ ከገባን በኋላ ኤችቲቲፒ ብላችሁ ትጽፉና ኢንጀክተር ያዘች ከመጣች ከዛ ይችን አፕሊኬሽን እኔ አውርጃታለሁ እናንተ ታወጣላችሁ ማለት ነው። በጣም እቺ ለብዙ ነፃ ለመጠቀም ካሰባችሁ እቺ ናት አሪፏ። ሌላም አለ ተነል የሚባል አለ ተነል። እሺ ቪፒኤን ብላችሁ ትጽፋላችሁ። በኋላ ላይ ወደሱ እንመለሳለን። ከዛ በኋላ ምን ታደርጋላችሁ? የኔ ቴሌግራም ቻናል አለላችሁ። መጀመሪያ እዚህ ትገባላችሁ። ቴሌግራም ላይ አሁን ከገባን በኋላ ቴሌግራም ላይ እንደዚህ ከገባችሁ በኋላ እዚህ ጋር ይሄ አለ ማለት ነው። ልክ እንደዚህ በየቀኑ ይፖስትላችኋል። ኢትዮ ፎን የሚለው ነው ማለት ነው። እዚህ ጋር የምታያቸው ፋይል ናቸው። ልክ ፋይሎቹን ተጭናችሁ ስትገቡ ወደ ኤችቲቲፒ ኢንጀክተር ይወስዳችኋል። ከዛ ብር በሌለው ዳታ ሰርቨርና መጠቀም ነው ማለት ነው። ካልገባችሁ ኮሜንት ላይ ጻፉልኝ እኔ እነግራችኋለሁ ማለት ነው። እሺ በመቀጠል ይቺ ሳፋሪኮም ካርድ መስራው አለች እሷ እንገባለን። አሎ ትሉታላችሁ ማለት ነው። እዚህ ጋር ፓኬጅ አለ። ከዛ ኢንተርኔት ከፈለጋችሁ የኢንተርኔት ስልካችሁ ከፈለጋችሁ የስልካችሁ ከዛ በኋላ የምትፈልጉትን ጂቢ ለማስገባት ማለት ነው። አሁን 500 ብር ከፈለኩ 500 ብር አናቋለሁ በነፃ ይሰጣችኋል ማለት ነው። ለቴሌያችሁ ይሄ በጣም ምርጥ ነገር ነው። ሁላችሁም ላይክ ሼር ማለት እንዳትረሱ። በጣም አሪፍ ነገር ነው ያሳየኋችሁ። ሰብስክራይብ እያደረጋችሁ ቻናላችንን የቤተሰቦቻችን አባል መሆን ትችላላችሁ። በቀጣይ ይዤላችሁ ልመጣ ትፈልጋላችሁ ኮሜንት ላይ አሳውቁ።